በአንድ ወር ውስጥ አካውንቴን ደብል ፎሎወር እንዲኖረው አድርጌያለሁ እና በዚህ ጀርኒ ላይ የተማርኩትን አንድ ነገር ልንገራችሁ። ምንም አደረጋችሁ ምንም አላደረጋችሁ የሆነ ኮርነር ላይ ቁጭ ብለው አንድ ሰው ወይም ሁለት ሰው ወይም 100 ሰው ወይም 1000 ሰው ምንም ባረጋችሁትም ባላረጋችሁትም ነገር ዝም ብሎ የሚንጨረጨር ሰው አይጠፋም። ኦኬ ሶ እኔ ለእናንተ ያለኝ ምክር ቲክቶክ አካውንት ወይም ዩቲዩብ አካውንት whatever ሶሻል ሚዲያ ላይ ኮንተንት ክሪኤተር ለመሆን ከፈለጋችሁ it doesn't matter አፕሎድ ማድረግ የምትፈልጉትን ነገር just upload it ኦኬ ሁሉንም ሰው ማስደሰት አትችሉ whatever you do አንድ ሰው በቃ ዝም ብሎ የሚንጨረጨር ሰው አይጠፋም so don't worry about it ለምንድነው ከሌ ምን ይለኛል ከሌ ምን ማላቀው ራንደም ሰው ቲክቶክ ላይ ምን ይለኛል ብላችሁ የምትፈሩት አትፍሩ ልንገራችሁ just post the content especially የሆነ ሰው የሚረዳ ከሆነ just post it okay ዝም ብሎ ቁጭ ብለው የሚሳደቡትንም ሰውንም ለመጥቀም የወጡትንም everyone የሚደግፈው ሰው አለ የሚጠላው ሰው አለ so it doesn't really matter and corner of the internet ላይ ቁጭ ብሎ የሚንጨረጨር ሰው ፈርታችሁ እናንተ you know ጎላችሁን አቺቭ ሳታደርጉ አትቅሩ okay that's all I wanted to say መልካም